hundi keessanuu ati maana laalta meeqa baasti lama eessaan oromoo fakkaatan oromoodhaati እንዴት ታውቁኝም እንዴ ታደሰ ብሩ እኮ አጎቴ ነው eenyutu afaan amaariffaatiin dubbatu jira tokkotu asii birrii lama kafalee taaddasaa birruu eessuma kiyya jechuu jira taaddasaa birruu sanyii taaddasaa birruu taate afaan oromoo beektu afaan amaariffaa sanyii taaddasaa birruu ቡይ ማላባሽ እቺ ማለት ምንም ታደሰ ብሩ ዘመድ አይደለም ዘርም አይደለም ደግ አረጋችሁ ማለት ታደሰ ብሩ ቢሆን ዘሩ ቢሆን ኑሮ የሰውዬ መቀደዳ እንደሆነ ያወቅኩት ማለት ነው ታደሰ ብሩ ካጎቴ ነው አንደኛ ነገር ለመብቱ ነበር የሚቆም ሁለተኛ ነገር ደፋር ነበር የሚሆነው እንደ ታደሰ ብሩ ላመነበት ነገር እስከ ሞት ድረስ ይቆም ነበር ታደሰ ብሩ ሞት ያደረሰው ምንድነው አቋሙ ነው ታደሰ ብሩ ኔልሰን ማንዴላን አሰልጥኖ ኔልሰን ማንዴላ እንዳይሞት ከሞትም ያዳነው ታደሰ ብሩ ነው ከሞትም አትርፎታል አንዴም ሁለቴ በዛ ላይ ደግሞ ታደሰ ብሩ እንግሊዞች አሰልጥኖት ገና በልጅነቱ የሚገርም ጀነራል ነበር በጣም ጎበዝ ስትራቴጂስት ነበር እሱንም ትምህርት ለኔልሰን ማንዴላ አስተምሮታል ታደሰ ብሩ ገና በልጅነቱ አባቱ ለእናት ሀገሩ ኢትዮጵያ ሄዶ የሞተላት የሰላሊ ምድር ያበቀለችው አባቱ በማይጮ ጦርነት ላይ ኬሚካል ተደፍቶበት ነው የሞተው በጣሊያኖች ማለት ነው በጣሊያኑ ጊዜ በማይጮ ላይና ከዛ ጊዜ ጀምሮ እናትና አባቱን በጣሊያን ወረራ ያጣው ታደሰ ብሩ ጫካ በልጅነቱ ገብቶ ጣሊያኖች መርኮት ሶማሊያ ላይ ታስሮ ከዛ በኋላ ላይ እንግሊዞች ደግሞ አስፈትቶት እንግሊዞች ጋር ገብቶ ሰልጥኖ የእንግሊዞችን ዌይ ኦፍ ላይፍ እና ስልጣና ተምሮ ዕውቀትን ይዞ ወጥቶ ኢትዮጵያ ለረጅም ዘመናት አገለገለ ታዲያ ታደሰ ብሩ ማገልገልም አልፎ አፄ ኃይለ ሥላሴን የመፈንቅለ መንግስት ተካሂዶባቸው ነበር እሳቸው ብራዚል በሄዱ ሰዓትና የነዋይ ልጆች ማለት ነው የታሳሱ ግርግር ላይ ዋነኛ መፈንቅለ መንግስቱን የቀለበሰው ታደሰ ብሩ ነው የአፄ ኃይለ ሥላሴ ላይ የተደረገው መፈንቅለ መንግስት ለአፄ ኃይለ ሥላሴ ክብር ፍቅር ነበረው ማለትም ሜቢ እስኪ ሞትም ሊኖር ይችላል ነገር ግን የሐሳቦች አለመግባባት ናቸው የተፈጠሩት አፄ ኃይለ ሥላሴ ካረጁ በኋላ ሁሉም ነው ይመረረው ታውቃላችሁ ስለዚህ እሱም አንደኛው አፄ ኃይለ ሥላሴ ስርዓት ከመረራቸው ሰዎች ውስጥ ዋነኛው ነው ታደሰ ብሩ ነው አፄ ኃይለ ሥላሴ ጥርስ ውስጥ ያስገባው ነገር በጣም ወሳኙ ነገር ስለ ታደሰ ብሩ ሲወራ ማልሰማው ብዙ ነገር ትምርት ላይ ያደረገው ነገር ነው ኢትዮጵያ ህዝብ የኦሮሞ ልጅ እንዲማር እኩል እንዲሆን ምንድነው እንዴ ልክ አይደለም እኩል እንሆን ባይዘ ኢትዮጵያን ለማዳን የተደረገ እንትን ነው ብዬ ነው ወስዶ ነው ለምን እንገንጠል የሚል ትውልድ እንደሚመጣ ታይቶት ነበር ታደሰ ብሩ ማለትም ኖ እኛ እንደ ሰው እኩል ካልተከበረን ስለ ንፍጤ ቅርታ ባካችሁ እኛ እንደ ሰው ካልተከበረን ማለት እኩል መሆን መቻል አለበት የኦሮሞ ህዝብ እኩል መሆን መቻል አለበት ትምርት እኩል ይማር ሁሉም ምድል እኩል ያገኝ የሚልን ሐሳብ የሚያቀነቀን እንጂ ፈጽሞ ልገንጠል እንዲሁን ምናምን አይደለም ለኢትዮጵያዊነቴ ለመሞት አትሊስት ማንነቴ የምታከብር ኢትዮጵያ ትኑር የሚል አይዲያን የሚያቀነቀነው መልካሙ ቁመተ ረጅሙ ቆፍጣና ወንዳውንዱ ታደሰ ብሩ ይሄ ነገሩ ግን ጥርስ ውስጥ አስገባው በብዙዎች በአፄ ኃይለ ሥላሴ መንግስትም በደርግ መንግስትም ጥርስ ውስጥ ያስገባው ሲሆን ከዛ በኋላ በመጣው በደርግ መንግስትም ታደሰ ብሩ የመጫና ቱለማ የሚለው ወሳኝ ለኦሮሞ ወሳኝ ሆኖን ማህበር ወይም ደግሞ እንትን ያቋቋሙ ያዲያበብ ያደረገው ሰው ታደሰ ብሩ ነው ታዲያ እኚህ ነገሮች ተደራርበው በአፄ ኃይለ ሥላሴ መንግስት እንዲታሰር አድርጎታል ታደሰ ብሩን ታስሮ የቁም እስረኛ ነው ብዙም እንትን አይደለም ከዛ በኋላ ግን የደርግ መንግስት በመጣ ጊዜ አምልጦ ከእስር ቤት ከደርግ መንግስት ጋርም ሊስማማ አልቻለም ከነ መንግስቱ ኃይለ ማርያም ጋር ከዛ በዛ ሰጣ ገባ መሃል እጁ እንዲሰጥ ነገር በቃ ከተያዘ በኋላ የሞት ፍርድ ተፈረደበትና ይህ የሀገር ባለውለታ ጀግና ነው እኩልነት የኦሮሞ ህዝብ ያስፈልገዋል በማለቱ ሊገደል ተፈርዶበታል ከዛ ነው ኤክስትሪሚስት ኦኤልኤን እሱ ኦሮሞ ሊበሬሽን አርሚን የፈጠረው እሱ ነው ባይዘው እሺ እና ከሱ በኋላ ነው አደገኛ ነው እንዴ በቃ እንገንጠል ምን አባቱ የሚል አይዲያዎች የተወለዱት እሱን ፈርቶ ነበር እሱ ነው ሀገራችን ላይ እንድንሞትላት አንድንኑን የሚል አይዲያ የወለደው ግን ያው ምን ያደርጋል በሐሳብ ሳይሆን በጥይት የሚታሰብበት ሀገር ላይ ነው የተወለደው አለመታደል ነው ጀግናው ታደሰ ብሩ በጣም ጀግና ሀቀኛ ለስልጣን የማይንገበገብ ስልጣን ስንት ተለምኖ እምቢ ያለ ለብር የማይንገበገብ በጣም ስፔሻል የሆነ በጣም ገራሚ ጀግና ደፋር በዛ ላይ ደግሞ በቃ ምን ልበላችሁ ዕውቀትም ያለው የሰው ልጅ መማር አለበት ብሎ የሚያምን በጣም የተማረ ያማረ ነፍሱን በገነት ያኑርልን ጀግና ያው አይሞትም ታውቃላችሁ አይደል የነ ሀጫሉም እንትን ምንም ሌላ ነገር የለውም የነ ታደሰ ብሩ ልጅ መሆን ነው ውጤቱ እና ታደሰ ብሩ የኦሮሞ እንትን ብቻ አይደለም የኢትዮጵያም ነው ባይዜ ትክክለኛ ኢትዮጵያዊ ከሆንክ ታደሰ ብሩን ተወደዋለህ ለኢትዮጵያ ባለውለታ ነው ለኢትዮጵያ ከአባቱ ከሱ ጀምሮ መስዋዕትነት ከፍሏል ሪስፔክቱ ታደሰ ብሩ ጀግና ዘጀ